ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ስራ እንዴት ነው? ጤንነት ሁሉ መልካም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ደህና ናችሁ? ስራ፣ ጤና ሁሉ መልካም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ሰብስክራይብ፣ ላይክ እያደረጋችሁ እስኪ አበረታቱኝ። ተከታዮች እንዴት ናችሁ? ደህና ናችሁ? ሰላም ሰላም ብያለሁ። ትናንትና ገበያ ወጥቼ ነበርና እኔ አንድ የገረመኝ ነገር ማለት ሁሉም ጋር ሊሆን ይችላል፣ ግን እኔ የገረመኝ ነገር ማለት ነው፣ እኔ ሁሌ በየወሩ አስቤዛ ላረግ ስወጣ ሁሉም ነገር ታላቅ ቅናሽ እያሉ ይመጣል ማለት ነው ይመስለኛል። በተለይ እኛ በቃ በስደት ያለ ነው እንደዚህ ቃል ሲቀንስ እንሰበስብና መላኪያው ምኑም ብራቸው እዚህ ሀገር እንዳይወጣ የተባሉ ነው የሚመስሉት። የምር ልብስም ምንም ምንድነው እቃም ሁሉም ታላቅ ቅናሽ ነው። በቃ ከ25 እስከ 30 ድረስ ባለው ማለት ነው። እና በጣም ነው የሚገርመኝ የምር በቃ ብራቸው እንዳይወጣ ነው እንደውም የሆነ እንትን ላይ ይቻለውና ብራቸው ከዛ ሀገር እንዳይወጡ ስለሚፈልጉ በየሳምንቱና በየወሩ ቅናሽ ያደርጋሉ የሚባለው ሰምቼ ነበርና እውነትም እኔ ለመጀመሪያ ጊዜ ትናንትና ለራሴ ሳልገዛ ገብቻለሁ። እና የምሬ ነገር ፌር አይደለም ብዬ አስባለሁ። ለማንኛውም ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። መልካም ጊዜ ይሆንላችሁ።